በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ እድምተኞች ሞልተው የተጋበዙበት ሲበሉ ሲጠጡ ወይኑ አልቆባቸው ድንግል እናታችን ቤዛዊተ ዓለም አንቺ ደረስሽለት ሆንሽው አማላጅ በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ አንተ እያለህስ ማፈር የለባቸው ሁሉ ይቻልሃል ወይኑን ሙላላቸው ማድጋው ባዶ ነው ብለሽ የተናገርሽ ጌታን ያሳሰብሽው እመቤታችን ነሽ በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ የጌታ አምላክነት የተገለጠበት ምንኛ ታደለ የነ ዶኪማስ ቤት ዛሬም ይኸው በዚህ በሰርገኞቹ ቤት በረከት ፈሰሰ በአምላክ ቸርነት በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ ውሃው ተለውጦ የወይን ጠጅ ሲሆን በቃና ገሊላ ሁላችን አየን እግዚአብሔር ከኖረ በመካከላችን ሁሌ ይሰጠናል ይህን መሰል ወይን በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ ዘስውር እምኔነ
ዘገሊላ ከርካበ ኮነ ተአምረ ወመንክረ ገብረ መድኃኒነ በቃና ዘገሊላ ከርካበ ኮነ ዘስውር እምኔነ ይእዜሰ ሆነ እንዘ ስውር እምኔነ ይእዜሰ ሆነ ተአምረ ወመንክረ ገብረ መድኃኒነ በቃና ዘገሊላ ከርካበ ኮነ ተአምረ ወመንክረ ገብረ መድኃኒነ በቃና ዘገሊላ ከርካበ ኮነ ዘስውር እምኔነ ይእዜሰ ሆነ እንዘ ስውር እምኔነ ይእዜሰ ሆነ ተአምረ ወመንክረ ገብረ መድኃኒነ በቃና ዘገሊላ ከርካበ ኮነ ተአምረ ወመንክረ ገብረ መድኃኒነ በቃና ዘገሊላ ከርካበ ኮነ በእግዚአብሔር ፈቃድ አንድ ሆነዋል ዛሬ በመብርሃን ምልጃ አንድ ሆነዋል ዛሬ በእግዚአብሔር ፈቃድ አንድ ሆነዋል ዛሬ በመብርሃን ምልጃ አንድ ሆነዋል ዛሬ የተሰጣቸውን መክሊት ሳይሸሽጉ በበረከት ፍሬ በቅተዋል ለሰርጉ በቃሉ ተቀኝታ ተውባ ነፍሳችሁ አምረዋል ሙሽሮች ተክሊል ተቀዳጅተው ሙሽራዬ 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 በእግዚአብሔር ፈቃድ አንድ ሆነዋል ዛሬ በመብርሃን ምልጃ አንድ ሆነዋል ዛሬ ከሀገረ ሰላም ወድቀው ከመቅደሱ በረከትን አፍስሰው በክብር ተነሱ በወንጌል ታጭተዋል ጣፍጠዋል በቃሉ
ሆነዋል ሙሽሮች የእግዚአብሔር አካሉ ሙሽራዬ 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 በእግዚአብሔር በስመ አብ ድምጻችሁ አይሰማም። በስመ አብ እንበል፣ ለብዙ ይጠቅማል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ማእምራን ቆሞስ አባ ዕዝራ ማረ የቫንኮቨር ሆተ ሰማይ ቅድስት ማርያም ወቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪ፣ የተከበሩ አባታችን መልአከ ምሕረት ቀሲስ ዘካርያስ በኢትዮጵያ ኦርቶዶክስ ቤተክርስቲያን የአዲስ አበባ ሀገረ ስብከት የየካ ክፍለ ከተማ ዋና ስራ አስኪያጅ፣ የተከበሩ አባታችን መጋቤ ምስጢር ቀሲስ መኮንን፣ የተከበሩ አባታችን መላከ ሰላም ቀሲስ መዘምር የኤድመንተን ሰዓሊተ ምሕረት ቅድስት ማርያም ቤተክርስቲያን ዋና አስተዳዳሪ፣ እንዲሁም የተከበራችሁ አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን፣ ላይካነ ምስጢር ዲያቆናት፣ እንዲሁም በዚህ ታላቅ ታሪካዊ የአባታችን የመልአከ ብርሃን ቀሲስ ማዕረግ እንዲሁም የእናታችን የወይዘሮ ፀሐይ የ30 ዓመት የጋብቻ በዓል እንዲሁም ደግሞ ከጋብቻቸው የተገኘ የፍሬያቸው የሕፃን አቤል የ40 ቀን የክርስትና በዓል ላይ ለመሳተፍ ከሩቅም ከቅርብም ከኢትዮጵያም ከአሜሪካም ከክፍለ ሀገሩ በሙሉ የተገኛችሁ እንደምን ዋላችሁ? እንደምን ቆያችሁ? እንደምን ከዚህ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው በእድሜያችን ላይ ይህችን ዕለት ሰዓት ቀን ጨምሮ ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። ዕለት ዕለት በምልጃዋ የማትለየን እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ወላዲተ አምላክ እርሷም እንደ ክብሯ መጠን ከልጇ ጋር ምስጋና ይድረሳል። እሺ፣ የዛሬው በዓል እንግዲህ አስቀድሜ እንደነገርኳችሁ እጅግ በጣም ታላቅ በዓል ነው። በቤተ ክርስቲያናችን በቅዳሴው ሰዓት ሐዋርያት አመክንያቸው ላይ ሁሌ ዕለት ዕለት ቅዳሴው ሲቀደስ እንደምንሰማው አንድ አመክንዮ አላቸው። ጋብቻ ንጹሕ እንደሆነ ልደትም እርኩሰት እንደሌለበት እንናገራለን፣ እንመሰክራለን ይላል። ይሄ ቃል ዛሬ በተግባር ያየንበት፣ ይሄ ቃል
በተግባር ተመስጥሮ በህይወት ያየንበት ዕለት ነው። አባታችን ቀሲስ ማዕረግ ከትዳር አጋራቸው ጋር ለ3 ክፍለ ዘመናት የዘለቀ ክርስቲያናዊ ጋብቻ፣ በዛም ጋብቻ ውስጥ ደግሞ 4 ልጆችን አሁን አዲስ 4ኛ ልጆች አግኝተዋል። 3 ሴት ልጆችን ወልደዋል። የመጀመሪያ ልጃቸውንም ደግሞ እንደ እግዚአብሔር ፍቃድ ለመዳር ለመኳል በቅተዋል። ስለዚህ ዛሬ የተሰባሰብንበት ዓላማ እግዚአብሔር አምላክ ይህ ሁሉ ነገር ስላደረገልን እግዚአብሔር አምላክን ለማመስገን ከነሱም ደግሞ የጋብቻ ህይወት ለመማር ነውና መርሃ ግብራችንን እግዚአብሔር አምላክን በዝማሬ እናመሰግናለን። በቃሉ መስታወትነት ደግሞ ሁላችን ህይወታችንን እንድናይ ትምህርተ ወንጌል መከፈት ስለሚያስፈልገው አሁን መርሃ ግብራችንን በጸሎት እንከፍታለን። መርሃ ግብራችንን በጸሎት የሚከፍቱልን ሊቀ ማእምራን ቆሞስ አባ ዝራማር ይሆናሉ። ሁላችንም ለጸሎት ካለንበት ብድግ ብድግ እንበል። ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወእት መሐፀን እክህደግ ከሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምዔ ማርያም ጽዮን ለዓለመ ዓለም። አቤቱ የሰራዊት ጌታ ልዑለ ባሕርይ እግዚአብሔር ሆይ እስከዚህ ሰዓት ስለጠበቅከን እናመሰግንሃለን፣ እናከብረሃለን፣ ከፍ ከፍም እናደርግሃለን። አቤቱ ልዑለ ባሕርይ እግዚአብሔር ሆይ በእነ አብርሃም ቤት ገብተህ ጋብቻውን እንደባረክ ዘራቸውንም እንደ ሰማይ ከዋክብት እንደ ምድር አሸዋ እንዳበዛ ሁሉ አሁንም እነዚህ አባታችንና በእህታችን ላይ አድረህ ዘራቸውን በሰማይ ከዋክብት እንደ ምድር አሸዋ እንድታበዛለን እንለምንሃለን፣ እንማልድሃለን። ቅዱስ እግዚአብሔር ሆይ የተወለደውንም ሕፃን አንተን የሚያመልክ አባት እናቱን የሚያከብር ወገኑን ሀገሩን የሚወድ እንድታደርግልን በጸጋ እንድታሳድግልን እንለምንሃለን፣ እንማልድሃለን። ቅዱስ እግዚአብሔር ሆይ ማዕዳችንንም እንድትባርክልን እንዲህ በማለት ቅዱስ ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። የቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ጌታም የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ዛሬም ዘወትርም ለዘላለሙ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅ፣ የጻድቃን የሰማዕታት ተራዳኢነት ከሁላችን ጋር ይሁን። እግዚአብሔር ይስጠን።
የያዕቆብ አምላክ ሞገስ ሆነላችሁ። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜም በቃሉ። ሙሽራ ሙሽሪት እንኳን ደስ ያላችሁ። የያዕቆብ አምላክ ሞገስ ሆነላችሁ። ስንቱን ተራራ አልፈነዋል፣ በሰገነት ላይ አቁሞናል። እስኪ እንዘምር በደስታ፣ ሁሌ ታማኝ ነው የእኛ ጌታ። ከእኛ የሆነ ምንም የለም፣ ተመስገን ጌታ ለዘላለም። ስራህ አበራ በምስጋና፣ በሙሽሮች ላይ እንደገና። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜም በቃሉ። ሙሽራ ሙሽሪት እንኳን ደስ ያላችሁ። የያዕቆብ አምላክ ሞገስ ሆነላችሁ። የማይሆን መስሎ የታየን በእግዚአብሔር ሆኖ ስላየን፣ እንደ አሳፍ ልጆች ተሰልፈን ስሙን በቅኔ ለማመስገን። የተባረከ በመዳፉ ቅኔን ያፈሳል ሁሌ ባፉ። በመላእክት ጋር አንድ ሆነናል፣ የእግዚአብሔር ሥራ መስጦናል። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜም በቃሉ። ሙሽራ ሙሽሪት እንኳን ደስ ያላችሁ። የያዕቆብ አምላክ ሞገስ ሆነላችሁ። ጋኑ ቢጎድል የወይን ጠጁ፣ ያስባል ጌታ ለወዳጁ። መናኛ ይውጣ ከቤታችን፣ አዲስን ጠጣ ጌታን ይዘን። አቤኔዘር ነው መዝሙራችን፣ እየረዳን ነው አምላካችን። ፊታችን በራ በደስታ፣ ውበት ሆኖናል የእኛ ጌታ። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራ ሙሽሪት እንኳን ደስ ያላችሁ። የያዕቆብ አምላክ ሞገስ ሆነላችሁ። ጋኑ ቢጎድል የወይን ጠጁ፣ ያስባል ጌታ ለወዳጁ። መናኛው ይውጣ ከቤታችን፣ አዲስን ጠጣ ጌታን ይዘን። አቤኔዘር ነው መዝሙራችን፣ እየረዳን ነው አምላካችን። ፊታችን በራ በደስታ፣ ውበት ሆኖናል የእኛ ጌታ። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜም በቃሉ። ሙሽራ ሙሽሪት እንኳን ደስ ያላችሁ። የያዕቆብ አምላክ ሞገስ ሆነላችሁ። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜም በቃሉ። ሙሽራ ሙሽሪት እንኳን ደስ ያላችሁ። የያዕቆብ አምላክ ሞገስ ሆነላችሁ። አድርገህልኛልና በቸርነት አመሰግንሃለሁ። እልል
ፊቷን አብዝተ የምትመግብ ጌታ የምመልስል ባላገኝ ስጦታ ድሃ ነኝ ሌሊት ሁሌ የምመራ መንገድ ለባህር እጹብ ላንተ ስራ አድርገህልኛልና በቸርነት አመሰግንሃለሁ እልል እልል ለዓለም ለዓለም አማ
የፍቅር እናት የሰላም የፍቅር የሰላም ይናፍቀኛል ስምሽ ሳልጠራው ስቀር ማርያም ይትባ